ሽታይታችን ካዲያ ወሳና እኛ ቤት ለመስራት ባሰብነው 13600 ብር ሊካልኛለች። ይሄው ደረሰኛ ፎቶም ይሄው ያራዳ ልጆች የሰው ለውጥ የሚያስደስታት ማለት ነው። ሽታ የኔ እናት ካዲያ ወሳና 13600 ብር አንተ ጀግና ወጣት እኛ እያለን የቤት ኪራይ ውስጥ አትኖርም በማለት ይሄንን ብር ሊካለች። ያራዳ ልጆች አንዴ እንዴት ሀብታም እንደመሆን ላስረዳችሁ ና ቤቱን እዚህ ጋር ነው የሚሰራው። ያልተጠበቀ በር ይከፈታል። ሰላም ያራዳ ልጆች እንዴት ሀብታም እንደመሆን ላስረዳችሁ 5 ደቂቃ ቢከስቱኝ። ቤት ምሰራበት ይሄ ቦታ ነው። ለምሳሌ ያ መንገድ ነው። እዚህ ጋር ደግሞ ቤቱን ሲሰራ እዚህ አካባቢ ላይ ሱቅ ይሆናል። ለምን በዚህ መንገድ 24 ሰዓት ሰው ስለሚተላለፍ ሱቅ ባደርግ ሚስቴ እዚህ ጋር ሱቅ እየሸጠች ነገ የተሻለ ደረጃ ኑሯችንን ማሻሻል እንችላለን ማለት ነው። እዚህ ጋር ቤቱን እሰራለሁ። 2 ተካፋች መስኮት ይኖር። ከዛም በኋላ በዚህ ጋር የሚተላለፉ ሰዎች ከዚህ ሱቅ ይገዛሉ። እናሳ እኔ ቋሚ ስራ አገኘው ማለት አይደል? እነዚህ እንትኖችን ምናምን ሙዞችን ምናምን አንስቼ ዙራውን አጥሬ 20 ዶሮ ዙስ ባረባ የተሻለ እንጀራ አገኘው ማለት ነው። አንዳንድ ሰዎች አላችሁ ደግሞ ላስረዳችሁ ትንሽ ደቂቃ ስጡኝ። አንተ እጅ ንጹህ ነው አካሊ ሙሉ ነው እንዴ ለአንተ እርዳታ ያስፈልጋል ምናምን ለምትሉኝ ኢትዮጵያ ውስጥ ደግሞ ወይ ሰው ካልሞተ ሰው ወይ ከናንተ በታች ካልሆነ ሰውን ለመርዳት ባይላችን እንዳልሆነ አውቃለሁ። ግን እኔ ጥሩ ነገር እየሰራው ይሄንን ሁሉ ቤተሰብ አምጥቻለሁ። ታዲያ የቤት ኪራይ ውስጥ ከመቀመጥ የግድ እጄ መቆረጥ የለበትም እናንተ እንድታግዙኝ። ጥሩ ስራ እየሰራው ስለመጣው ኮኮነ የሚያበረታቱኝ ሰዎችም ስላሉ ነው ይሄንን ቤት ለመስራት ያሰብኩት። እዚህ ጋር ቤቱ ሰራ እዚህ ጋር ባለ 2 መከፈቻ መስኮት ይኖራል። ሱቅ ይከፈታል። ኋላ ደግሞ እንግዳ ክላስ አለ፣ ሳሎን አለው። እዚህ ጋር ደግሞ ባለቤቴ አንድ ስራ አገኘች ማለት ነው። ሁለተኛ ቦታ ልውሰዳችሁ ኑ። በር አይደለም የሚያስቀና በር ይከፈታል። እንግዲህ አራዳ ልጆች ይሄ ቅድም እንዳሳያችሁ መንገድ ነው። መንገድ ስለሆነ መንገዱ ቢዝነስ ነው ማለት ነው። ገባችሁ? ቤት እዚህ ጋር ሲሰራ በዚህ ጋር የሚተላለፍ ሰው ጨው ይገዛል፣ ውሃ ይገዛል፣ የተለያዩ ነገሮችን ይገዛል። ቀስ ብለ ካሜራውን አዙርልኝ። እታች ደግሞ ተመልከቱ። ትምህርት ቤቱ ይታያል አይደል? ትምህርት ቤት አለ እዛ ጋር ትምህርት ቤት ይታያችኋል አይደል? 10 ወር ሙሉ እዚህ ውስጥ ተማሪ ይማራል ማለት ነው። ባለቤቴ እዚህ ጋር ኮቾሮ ብትሸጥ፣ ካፕቺኖ ብትሸጥ፣ ቺፕስ ብትጠብስ ስራ አገኘው ማለት ነው። ገባችሁ አይደል? ያራዳ ልጆች ሀብታም መሆን ይችላልው። ግን እኔ አሁን ዝቅተኛ ኑሮ ነው በቃ ሽንኩርት እየተከልኩ ነው፣ ተፕ ያልኩ ነው ህይወቴን ለማሻሻል ማለት ነው። ይሄንን ለማድረግ ወደፊት አቅጄ ቤት ሰርቼ እንደዚህ ካልኩኝ 10 አመት 20 አመት ሊፈጅብኝ ይችላል። ግን ፕሮፌሽናል የሆነ አይምሮ እያለኝ እናንተ ደጋግ ኢትዮጵያውያን ከተባበራችሁኝ ግን ይሄንን እቅዴ ማሳካት ይችላልው። እዚህ ጋር ቤት ሰራለሁ። እናንተ ደግሞ እኔን የምትወዱ ሰዎች ስትመጡ እኔ ጋር ታርፋላችሁ። እንደውም ደግሞ ትምር ቤት ያሉ ሰዎች በዚህ ጋር ሱቅ ቢከፍት ስራ አገኘው ማለት ነው። ያራዳ ልጆች ይሄ ነገር እኔን ቆርቆሮ ሲገዙ ዛሬ እህታችን 10 ቆርቆሮ ገዝታለች። ለኔ 1 ቆርቆሮ 2 ቆርቆሮ ሲገዙ ምን ያደረጋችሁ ነው? እኔን ወደ